ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዲሰነበታችሁ ክብር ሁሉ ለጌታ ለኢየሱስ ክርስቶስ ለመድኃኒታችን ይሁን። አጭር መልእክት ለማካፈል ስለፈለኩኝ ነው። እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔር ቸር ሆኖ ዛሬን እንደገና በፊቱ እንድንሆን ረድቶናል። ስሙ ይባረክ። እንዲሁ የእግዚአብሔርን ቃል አብረን ብንከፋፈል መልካም እንደሆነ በልቤ ስለተሰማኝ ነው። አብረን ከእግዚአብሔር ቃል ከማንበባችን በፊት ከወንድማችን ፓስተር ተስፋዬ ጋር አብረን በዚህ መዝሙር ጌታን እናመልካለን። ብዙ ይዘንበና በሕይወት ለመኖር ርትርት ሞተናል። የኢየሱስን ሞት ተሸክመን ዞረናል። በዚህ ሁሉ ግን በምሕረቱ ኖረናል። እጁን ዘርግቶ ጌታ ይረዳል። ከችግራችን ባይታደገን እንደዚህ ፈጥኖ ረግረጉቶን ልንጠፋ ነበር በአስሞት። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። በእምነት እንጂ በምናየው አይደለም፣ በጌታ በቀር እኛ ትምክህት የለንም። ጽድቃችን እንኳን ለዚህ አላበቃንም። ጸጋው አጽንቶን ከእርሱ አልተለየንም። እጁን ዘርግቶ ጌታ ባይረዳን ከእኛ ጋር ሆኖ ከችግራችን ባይታደገን እንደዚህ ፈጥኖ ረግረጉቶን ልንጠፋ ነበር በአስሞት። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። ሕያዋን ሆነን በእርሱ እንኖራለን። የጌታን ሥራ ዛሬም እንገልጣለን። ክብር ለስሙ ሞገስ ለስሙ ብለን ያለንን ሁሉ ለእርሱ እንሰዋለን። እጁን ዘርግቶ ጌታ ባይረዳን ከእኛ ጋር ሆኖ ከችግራችን ባይታደገን እንደዚህ ፈጥኖ ረግረጉቶን ልንጠፋ ነበር በአስሞት። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። አሜን። ክብር ለእግዚአብሔር ይሁን። ያዳነን ጌታ የዘላለምን ሕይወት የሰጠንና ከእርሱ ጋር ሕይወት እንዲኖረን ያደረገን ጌታ ስሙ ይባረክ። ዛሬ የማካፍላችሁ መልእክት የሚገኘው በአንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ያለው ነው የሚሆነው። አብረን ያንን ክፍል እናነባለን። እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በሕይወታችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን።
ሕይወት ተገለጠ አይተንማል እንመሰክርማለን ከአብ ዘንድ የነበረውንም ለኛ የተገለጠውን የዘላለምን ሕይወት እናወራላችኋለን እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ደስታችሁም እንዲፈጸም ይህን እንጽፍላችኋለን ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን እውነትንም አናደርግም ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን ቃሉም በእኛ ውስጥ የለም ይላል ይህንን መልእክት እንግዲህ የጻፈው ሁላችንም እንደምናውቀው ሐዋርያው ዮሐንስ ነው ሐዋርያው ዮሐንስ ጌታ ኢየሱስ ክርስቶስ ከአሳ የማጥመድ ስራ ወደ ራሱ የጠራው ከዘብዴዎስ ልጆች አንዱ ነው ያዕቆብና ዮሐንስ ሁለቱ የዘብዴዎስ ልጆች ናቸው አሳ ማጥመጃቸውንና አባታቸውንም ጥለው ክርስቶስን የተከተሉ እንደነበሩ የምናውቀው ነው በአዲስ ኪዳን በደንብ በግልጽ የተጻፈ ነው የነጎድጓድ ልጆች ተብለው ደግሞ በሌላ ክፍል ላይ በተለያዩ ክፍሎች ተጠቅሰዋል ዮሐንስ ከሌሎች ደቀ መዛሙርቶች ይልቅ ወደ ኢየሱስ ክርስቶስ ደረት ጠጋ ብሎ ከርሱ ጋር የቅርብ ትስስር የነበረው ይወደው የነበረ ደቀ መዝሙር ተብሎም የተጠቀሰ ሐዋርያ ነው እድሜውም ረዝሞ በስተመጨረሻ በፍጥሞ ደሴት ታስሮ አርጅቶ የሞተ ሰው እንደነበረም እናስታውሳለን ዮሐንስን ጌታችን ኢየሱስ ክርስቶስ በመስቀል ላይ በነበረበትም ጊዜ ስለናቱ ስለ ማርያም አደራ ለዮሐንስ እንደሰጠም እናውቃለን እንግዲህ ይሄ በጣም የቀረበ የክርስቶስ ኢየሱስ ወዳጅ የሆነ ደቀ መዝሙር ነው የዮሐንስን ወንጌል ሶስቱን መልእክቶች የዮሐንስ መልእክቶች እና የዮሐንስ ራእይም የጻፈው እሱ እንደነበረ ይታወቃል በዚህ መልእክት ላይ የተገለጹ ሶስት ነገሮችን በዚህ ጊዜ ጠቀስ ለማድረግ ስለፈለኩ ነው የዮሐንስን አንደኛ ዮሐንስን መልእክት ሳጠና በልቤ ትልቅ መልእክት ሆኖ በተለይ ከጊዜያችን ሁኔታ ጋር ሳነጻጽር ከራሴም ህይወት ጋር ሳነጻጽር የጠቀሙኝ ነገሮች ናቸውና ምናልባት ሊጠቅሟችሁ ይችላሉ ብዬ ስለማስብ እነዚህን ሶስቱን ነጥቦች ከምዕራፍ 1 ዛሬ ላነሳላችሁ ፈልጌያለሁ አንደኛው ስለ ክርስቶስ ማንነት የጠቀሰው ከክርስቶስ ጋር ስለነበረው ኢንቲሜሲ ወይም ትስስር ቅርርብ ከክርስቶስ ኢየሱስ ጋር ያለውን ፐርሰናል ኢንካውንተር ክርስቶስን ያወቀበትን የተረዳበትን ነገር ስለ ክርስቶስ ማንነት በደንብ አድርጎ ሐዋርያው ዮሐንስ የገለጠውን እንመለከታለን ከዛ በኋላ ስለ ክርስቲያናዊ ህብረት ምንነት ደግሞ በዚሁ ክፍል ላይ እንመለከታለን ከክርስቶስን በማወቅ የተመሰረተ ይሄ ክርስቲያናዊ ህብረት ምን አይነት ገጽታ እንዳለው ሐዋርያው ዮሐንስ የተናገረውን እናያለን ከዛ በኋላ በስተመጨረሻ ደግሞ ክርስቲያናዊ ህይወት መገለጫው ምን እንደሆነ ወይም ደግሞ ክርስትና በምን እንደሚገለጥ
ሐዋርያው ዮሐንስ የተናገረውን ነገር እንመለከታለን። ሐዋርያው ዮሐንስ ስለ ክርስቶስ ምንድነው ያለው? ክርስቶስ ማን ነው? በሐዋርያው ዮሐንስ ሕይወት ክርስቶስን በማንነቱ ለማወቅ ለሚፈልግ ሰው ሐዋርያው ዮሐንስ ከነበረው ቅርበት በመነሳት ክርስቶስ የፈጠራ ወሬ እንዳልሆነ፣ ቅዠትም እንዳልሆነ፣ ድርሰትም እንዳልሆነ ክርስቶስን አይተናል፣ አብረን ጊዜ አሳልፈናል፣ አብረን በልተናል፣ ጠጥተናል፣ አብረን ተደስተናል፣ አዝነናል፣ በተራራ ላይ መልኩ ሲለወጥ ተመልክተናል፣ እርሱን ስሙት የሚል ድምጽ ከሰማይ ሰምተናል፣ ወደ ደረቱ ተጠግተን ምስጢር አድምጠናል፣ ሲሰቀል ሲገደልም ሆነ ሲቀበር ተነስቶ በክብር ሲያርግ ተመልክተናል የሚል አይነት በጣም የቀረበ ነገር ስለ ኢየሱስ ክርስቶስ በዚህ ቦታ ላይ ተናግሯል። ከመጀመሪያም የነበረውን የሰማነውን በአይናችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማለን፣ መሰክራለን፣ ከአብ ዘንድ የነበረውንም ለኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ብሎ ስለ ኢየሱስ ክርስቶስ ሁለት መሰረታዊ ነገሮችን በተለይ ነቅሰን ብናወጣ ከዚህ ውስጥ ሁለት መሰረታዊ ነገሮችን ተናግሯል። ክርስቶስ ማን ነው? ክርስቶስን ቀርቦ ባየው መሰረት፣ በሰማው መሰረት፣ እጆቹ በዳሰሱት መሰረት ክርስቶስ ማን ነው? ለዮሐንስ ክርስቶስ አንደኛ የሕይወት ቃል ብሎ ነው የጠቀሰው ሐዋርያው ዮሐንስ። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በአይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ብሎ ሲል ክርስቶስን የሕይወት ቃል ብሎ ነው የጠቀሰው። ይሄ ቃል በዚህ ክፍል ላይ ብቻ አይደለም፣ በዮሐንስ ወንጌል ላይም ካንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለ ብሎ ሐዋርያው ዮሐንስ ጠቅሷል። ያ ብቻ አይደለም፣ የዘላለም ቃልነቱን ወይም ደግሞ መጀመሪያም ጀምሮ ቃል የነበረ በእግዚአብሔር ዘንድ የነበረ እግዚአብሔር የነበረ እንደሆነ ጌታ ኢየሱስ ክርስቶስን ቃል ብሎ የጠቀሰው ሐዋርያው ዮሐንስ ነው። እዚህም ቦታ ላይ የሕይወት ቃል ብሎ ክርስቶስ ኢየሱስን ገልጦታል። ሕይወትን የሚሰጥ የእግዚአብሔር ቃል ሆኖ ነው የተገለጠው እዚህ ቦታ ላይ። ያ ብቻ አይደለም፣ በሁለተኛ ደረጃ ላይ ጌታችን ኢየሱስ ክርስቶስን ሐዋርያው ዮሐንስ ምን አለ? የዘላለም ሕይወት ብሎታል። ከአብ ዘንድ የነበረውን ለኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ይሄ የምንመሰክረው ይሄ የምናወራላችሁ ክርስቶስ ከአብ የተገለጠ የዘላለም ሕይወት ነው ብሎ ይናገራል። ክርስቶስን ክርስቶስ ብለን በምንጠራበት ጊዜ የሕይወት ጌታ ነው፣ መድኃኒት ነው ብለን ስንጠራ እርሱ ከማንነቱ የሚመነጭ ነው። ይሄ መድኃኒትነቱ፣ ይሄ ኃጢአትን የሚያስወግድ የእግዚአብሔር በግ ሆኖ የተገለጠበት መገለጡ እርሱን ከማንነቱ የመነጨ ሆኖ ነው። እንደማንኛውም ሰው ሆኖ ወይም ደግሞ እንደማንኛውም ተራ ፍጡር ሆኖ ሳይሆን እርሱ የሕይወት ቃል ነው፣ እሱ የዘላለም ሕይወት ነው እሱ ራሱ ብሎ ስለ ኢየሱስ ክርስቶስ የመሰከረውን ምስክርነት ተመልክተናል። እንግዲህ ክርስትና የክርስቶስ ማዕከላዊነት ሊኖረው ያስፈለገበት ምክንያት ይሄ ነው። እርሱ የሕይወት ቃል የሆነ የዘላለም ሕይወት የሆነ የቀደሙት አገልጋዮች የመሰከሩለት አይተናል፣ ዳሰናል፣ ተመልክተናል፣ ሰምተናል ብለው ስለ ኢየሱስ ክርስቶስ የመሰከሩት ምስክርነት እርሱ የእግዚአብሔር የሕይወት ቃል እንደሆነ እና የዘላለም ሕይወት እንደሆነ የተገለጠ ሕይወት እንደሆነ የገለጹበት አገላለጽ ነው። ስለዚህ ክርስቶስ ኢየሱስን የሕይወታችን ማዕከል ስናረግ፣ የክርስትናችን ማዕከል ስናረግ፣ እርሱን የስብከታችን ማዕከል ስናደርግ፣ እርሱን የዝማሪያችን ማዕከል ስናደርግ እርሱ ስለተገባው ነው። እርሱ ብቻውን የሚያድን የሕይወት ቃል ስለሆነ ነው። እሱ ብቻውን የተገለጠ የዘላለም ሕይወት ስለሆነ ነው። እርሱን ያመነ በእርሱ የሚያገኘው ሕይወትን ነው፣ ዘላለማዊነትን ነው፣
ስለዚህ እግዚአብሔር በክርስቶስ ውስጥ ዘላለምን አኑሯል። እርሱን የሚያምን የእግዚአብሔር ልጅ እንዲሆን ዘላለም በእግዚአብሔር ደስታ እንዲኖር እግዚአብሔር ክርስቶስን ልጁን ገለጠ። ያ የተገለጠው ክርስቶስ የእግዚአብሔር ቃል ነው። እግዚአብሔር ነው። የሕይወት ቃል ነው። ሕይወት ሰጪ ቃል ነው። የዘላለም ሕይወት ሰጪ ነው። እርሱ ራሱ የዘላለም ሕይወት ነው ብሎ ነው ሐዋርያው ዮሐንስ የሚናገረው። እንግዲህ ክርስቶስን በማወቅ ነው ክርስትና የሚጀምረው። የክርስትና ጅማሬ በአገልግሎት አይደለም፣ በመዝሙር አይደለም፣ በስብከት አይደለም። ክርስቶስን ፐርሰናሊ ኢንካውንተር በማድረግ ይጀምራል ክርስትና። እንግዲህ አንዳንድ ጊዜ ክርስትናችን ለምንድነው ዝብርቅርቁ የሚወጣው? ለምንድነው ውጥንቅጡ የሚወጣው? ለምንድነው ክርስቲያን ነኝ እያልን ክርስትናን በትክክል መኖር የሚያቅተን ቢባል አንዳንድ ጊዜ ሰዎች እንደሚናገሩት ጋሪው ከፈረሱ ስለሚቀደም። ጋሪው ከፈረሱ መቅደም የለበትም። ክርስቶስን ማወቅ እርሱን ከማገልገል ይቀድማል። ክርስቶስን በማንነቱ መረዳት ስለሱ ከማውራት ይቀድማል። ስለሱ ከመመስከር ይቀድማል። ክርስቶስ ኢየሱስ ማን እንደሆነ ሐዋርያው ዮሐንስ እየገለጠ ይሄንን እንመሰክራለን፣ ደጋግሞ እናወራላችኋለን፣ ይሄንን እናወራለን፣ እንናገራለን ይላል። የምንናገረው መልእክት ሳይኖረን መልእክተኛ መሆን የክርስትና አንካሳ ጎን ነው፣ ወይም ደግሞ ሰንካላ ክርስትናን የሚያደርግ ነው። ብዙ ክርስቲያኖች መልእክተኞች እንደሆኑ ይናገራሉ፣ ግን መልእክት የላቸውም። መልእክታቸው ምን እንደሆነ አያውቁትም። መልእክታችን ክርስቶስ ከሆነ መልእክተኝነታችን ትክክለኛ ይሆናል። ክርስቶስን መልእክቱ ያላደረገ መልእክተኝነት ከንቱ ነው። የሕይወት ቃል የሆነውን ክርስቶስን፣ የዘላለም ሕይወት የሆነውን ክርስቶስን እንመሰክራለን። ስንመሰክርም ደግሞ ከጋዜጣ ያነበብነውን ሳይሆን፣ እንዲሁ የቃዠነውን ቅዠት ሳይሆን፣ የፈጠርነውን ፈጠራ ሳይሆን፣ የደረስነውን ድርሰት ሳይሆን አይተናል፣ ሰምተናል፣ ዳሰናል፣ ተገልጦልናል፣ ሰምተናል። በጣም በሚገርም አይነት ሁኔታ የግሉ አድርጎታል። ክርስቶስን የግሉ አድርጎታል። አይቶታል፣ አብሮት ኖሯል፣ ወጥቷል፣ ወርዷል፣ አብሮት በልቷል፣ ጠጥቷል፣ አብሮት ተደስቷል፣ አዝኗል፣ ሞቱን ትንሣኤውን ተመልክቷል፣ አብሮት ጸልዮአል፣ አብሮት አምልኳል። ከዛ በመነሳት ነው አገልግሎቱን የጀመረው እና ምን ይላል? እንመሰክራለን፣ እናወራለን ስል ዝም ብሎ እንዲሁ በዳበሳ በድንግዝግዝ ተነሳስቶ አይደለም፣ ወሬ ሰምቶ አይደለም፣ ነገር ግን አይቶ ነው። ክርስቶስን በግል ሕይወታችን ከማወቅ አገልግሎት መጀመር አለበት። ከክርስቶስ ጋራ በግል ሕይወት ከመገናኘት አገልግሎት መጀመር አለበት። እንደዚህ የሚባል ነገር ሰምታችሁ እንደሆነ አላውቅም፣ ነገር ግን እኔ ብዙ ጊዜ ሰምቻለሁ። ሪሌሽንሺፕ ከፌሎሺፕ ይቀድማል። ሪሌሽንሺፕ ሳይኖር የምናደርጋቸው ፌሎሺፖች፣ የምናደርጋቸው እነዚህ ህብረቶች፣ የቤተክርስቲያን አንድነቶች፣ እሁድ እሁድ የምናደርጋቸው ስብሰባዎች፣ ሮብ ሐሙስ አርብ የምናደርጋቸው የጸሎት አንድነቶች ሁሉ ከንቱ ናቸው። ቀዳሚው ሪሌሽንሺፕ ነው። ከክርስቶስ ጋራ እንደዚህ ያለ ኢንቲሜሲ፣ እንደዚህ ያለ ትስስር፣ ቁርኝት፣ ግንኙነት ሊኖረን ይገባል። ያ ከሌለን ክርስትና ጣዕም የለውም። ክርስቶስን በማወቅ የማይጀምር ክርስትና፣ ክርስቶስን በማንነቱ ሳይረዳ የሚጀምር ክርስትና እውነተኛ ክርስትና አይደለም። ያ አይነት አገልግሎት እውነተኛ አገልግሎት አይደለም። ዘላቂነት ያለው አገልግሎት አይሆንም። ስለዚህ ሐዋርያው ዮሐንስ በመልእክቱ ጅማሬ ላይ ስለ ክርስቶስ ማንነት እና መረዳት፣ ያንን የተረዳውን መረዳት መሰረት አድርጎ ይጥላል። በክርስቶስ መሰረት ነው ይሄንን የአንደኛውን የዮሐንስን መልእክት የሚጀምረው። ክርስቶስን ኢግኖር ያደረገ፣ ክርስቶስን ወደ ባይፓስ ያደረገ፣ ክርስቶስን ወደ ጎን የተወ ክርስትና አገልግሎት፣ ኑሮ፣ ህይወት የለም። ስለዚህ ነው በክርስቶስ የሚጀምረው። ንግግራችን፣ ቋንቋችን፣ መዝሙራችን፣ ስብከታችን፣
ክርስቶስን ብሎ በክርስቶስ የማይጀምር ከሆነ ያ ጤናማ አይደለም። ጤናማ አገልግሎት፣ ጤናማ ህይወት፣ ጤናማ ኑሮ በክርስቶስ የሚጀምር ነው። ክርስቶስን ማዕከል የሚያደርግ ነው። ክርስቶስን መሰረት የሚያደርግ ነው። ወደ ሁለተኛው ልለፍ። ሁለተኛው በዚህ ክርስቶስን መሰረት ያደረገ ክርስቲያናዊ ህብረት ወይም ደግሞ ጤናማ የሆነው አንድነት ክርስቲያናዊ ህብረት ምን እንደሚመስል ምን አይነት ገጽታ ሊኖረው እንደሚችል ሐዋርያው ዮሐንስ ጠቅሷል። ምን አለ? እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ከኛ ጋር ከቅዱሳኑ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን ብሎ ይናገራል። እንግዲህ ይሄ በክርስቶስ የተመሰረተ በክርስቶስ ማዕከላዊነት ጆይንት ያደረገ ትስስር የፈጠረ ይሄ ክርስቲያናዊ ህብረት በዋናነት ከእግዚአብሔር አብ ጋር ከልጁም ከኢየሱስ ክርስቶስ ጋር የሆነ አንድነት ነው። የቅዱሳን አንድነት ጣዕም የሚኖረው መቼ ነው? እግዚአብሔርን ክርስቶስን ሲያቅፍ ነው። ክርስቶስን ያላቀፈ እግዚአብሔርን ያልያዘ ህብረት፣ ቸል ያለ ህብረት ከእድር ከእቁብ ከቀበሌ ስብሰባ በምንም አይለይም። የእግዚአብሔርን ህልውና ያከበረ የእግዚአብሔርን ታላቅነት የእግዚአብሔርን ሉዓላዊነት ያከበረ የእግዚአብሔርን አባትነት የእግዚአብሔርን አብነት የእግዚአብሔርን የክርስቶስን ክርስቶስነት ያላከበረ ህብረት ወይም አንድነት ኮይኖኒያ በግሪኩ የተባለው አይነት የቅዱሳን ህብረት እውነተኛ የቤተ ክርስቲያን ህብረት የክርስቲያኖች አንድነት ሊሆን አይችልም። ሰዎች ዝም ብለው ሊሰባሰቡ ይችላሉ፣ አንድነት ሊፈጥሩ ይችላሉ፣ አንድነን ብለው ክሌም ሊያረጉ ይችላሉ። ነገር ግን እውነተኛ ክርስቲያናዊ ጤናማ አንድነት ክርስቶሳዊ ነው። እግዚአብሔር አብ ያለበት ነው። ፍጹም ደስታ ደግሞ የሚገኝበት ነው። እዚህ ክፍል ላይ እንደተጠቀሰው ለምንድን ነው ሐዋርያው ዮሐንስ ስለ ህብረት እዚህ ጋር ያነሳው? ስለ ክርስቶስ ማንነት ከጠቀሰ በኋላ የምንመሰክረው ክርስቶስ ይሄ ነው፣ የዘላለም ህይወት የሆነ የህይወት ቃል የሆነ ነው ብሎ ክርስቶስን ከተናገረ በኋላ ኢሚዲየትሊ ወደ ክርስቲያናዊ ህብረት ደግሞ ለምን ገባ? በዚያ ዘመን የእግዚአብሔር ህልውና የማይንጸባረቅባቸው ሐሰተኞች፣ የቃሉ የበላይነት የማይታይባቸው ቁንጽሎች፣ በክርስቶስ ማዕከላዊነት የማያምኑ የክርስቶስ ማዕከላዊነት የማይጎላባቸው ማይታይባቸው የመንፈስ ቅዱስን ምሪትና ስምሪት ማይቀበሉ በራሳቸው የሚጀምሩ በእኔነት የሚጀምሩ በራሳቸው ዕውቀት የሚጀምሩ በተለይ ኖስቲሶች ያን ጊዜ ስለነበሩ እነዚህ ተገለጠልኝ ታየኝ ተረዳሁ አወቅኩ ብለው በራሳቸው ሰርክል ብቻ የሚጓዙ ሰዎች ስለነበሩ ክርስቶስን ያላማከለ እግዚአብሔርን ማዕከል ያላደረገ ህብረት ስለነበራቸው ከዛ አይነት ህብረት እንዲገለሉ ራሳቸውን እንዲጠብቁ ክርስቲያኖችን ከማሳሰብ አኳያም ስለሆነ ተልእኮን ትኩረት ያላደረገ ህብረት ክርስቶሳዊ ህብረት ያልሆነ ስለሆነ ከዛ ህብረት እንዲጠነቀቁ ራሳቸውን እንዲያገሉ ሐዋርያው ዮሐንስ ለመምከር ነው ይሄንን ያነሳው። ስለዚህ ክርስቲያናዊ ህብረት እግዚአብሔራዊ ነው ወይም ክርስቶሳዊ ነው። ክርስቲያናዊ ህብረት እውነተኛ ደስታ ያለበት ነው። እውነተኛ ክርስቲያናዊ ጤናማ ክርስቲያናዊ ክርስቶስ የሚንጸባረቅበት እግዚአብሔር የሚታይበት ህብረት ነው። ስለዚህ ክብሩ ይታያል። የእግዚአብሔር ኃያልነት የእግዚአብሔር ሉዓላዊነት የእግዚአብሔር ታላቅነት የሚጎላበት ነው። የእርሱ ተልእኮ የሚከበርበት ነው። የእርሱ ትእዛዝ የሚከበርበት ነው።
ስለዚህ እግዚአብሔር የሚታየበት ህብረት ነው። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነው የሰማነውን ለእናንተ ደግሞ ስናወራ ይሄ ህብረት ከአባት ጋር ነው፣ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ስለዚህ ህብረት ነግራችኋለሁ ይላል። ጤናማ ህብረት ሁሉ ጊዜ እግዚአብሔር ያለበት ነው፣ ክርስቶስ የተቀላቀለበት ነው። ለዚህ ነው ዘማሪው ዳዊትም ሲናገር ወንድሞች በህብረት ቢቀመጡ መልካም ነው፣ ወንድሞች በህብረት ቢቀመጡ መልካም ነውም ያማረ ነው ካለ በኋላ ብዙ ነገሮችን ዘርዝሮ ወደ መጨረሻ ምን አለ? እግዚአብሔርም በዛ ህይወትንና በረከትን ለዘላለም አዟል ብሎ ተናግሯል። ስለዚህ እግዚአብሔር በረከትና ህይወት ያዘዘበት ነው እውነተኛው ጤናማው ክርስቲያናዊ ህይወት። ከዛ ቀጥሎ ደግሞ ወደ ሶስተኛው ሄዷል። እኔ እንዲሁ ረጅም ጊዜ ላለመውሰድ ወደ ሶስተኛው ልለፍ። ሶስተኛው ሐሳብ ሐዋርያው ዮሐንስ ያነሳው እውነተኛው ክርስቲያናዊ ማንነት ወይም ክርስቲያናዊ ህይወት መገለጫው ምን እንደሆነ ጠቅሷል። ይሄ እንግዲህ ይሄ ጤናማው ህብረት በክርስቶስ መሰረት የተመሰረተ ክርስቶስን በማወቅ ከክርስቶስ ጋር ባለው ሪሌሽንሺፕ ፐርሰናል ኢንካውንተር የተጀመረው ይሄ ጤናማው ክርስቲያናዊ ኑሮ ክርስቲያናዊ በእግዚአብሔር ማንነት በክርስቶስ ማንነት የተዋቀረው ይሄ ህብረት ይሄ ኑሮ ይሄ ክርስትና የሚባለው እምነት ምንድነው መገለጫው? ሁለት ነገሮችን ጠቅሷል። አንዱ በብርሃን መመላለስን የሚጠይቅ ነው። walking in the light በብርሃን መመላለስን የሚጠይቅ ነው። ምን ይላል? ከርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማም በርሱ ዘንድ ከቶ የለም የምትል ይህች ናት። ከርሱም ጋር ህብረት አለን ብንል በጨለማም ደግሞ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ ይላል። ይሄ ክርስቲያናዊ ህይወት በብርሃን የምንመላለስበት ህይወት ነው። በብርሃን የሚመላለስ ሰው በጨለማ እንደሚመላለስ ሰው አይገጫጭም፣ አይሰነካከልም። በብርሃን የሚመላለስ ሰው በብርሃን ይመላለሳል። በቃ በብርሃን ይመላለሳል። የብርሃንን ስራ የብርሃንን ኤክስፒሪየንስ ያደርጋል። የጨለማን ስራ የጨለማ ስራ ይገልጣል እንጂ አይተባበርም። ስለዚህ እውነተኛ በክርስቶስ ኢየሱስ ህይወት ቃል በክርስቶስ ኢየሱስ የዘላለም ህይወትነት አምኖ ከርሱ ጋር በግል ግንኙነት ህብረት አድርጎ በርሱ የተመሰረተ ጤናማ ትስስር ከሌሎችም ጋር አድርጎ የሚሄድ ጤናማው ክርስትና በብርሃን መመላለስን የሚጠይቅ ነው። እኔ ክርስቲያን ነኝ፣ ከእግዚአብሔር ጋር ህብረት አለኝ፣ ክርስቶስን አውቀዋለሁ እያለ በጨለማ የሚመላለስ ሰው ይዋሻል፣ እውነት በርሱ ዘንድ የለም። እግዚአብሔር ብርሃን ነው፣ በጨለማ እንድንመላለስ አይፈቅድልንም። እግዚአብሔር ብርሃን እንደሆነ ሁሉ እርሱን የሚያምን በርሱ የሚታመን እርሱን የሚከተል ሰው ደግሞ በጨለማ መመላለስ የለበትም ብሎ ይናገራል። የክርስትና ህይወት ያመለጥንበት ህይወት የዳንበት ህይወት ብቻ አይደለም። እርግጥ ነው ድነናል፣ አምልጠናል፣ ከዘላለም ሞት ተርፈናል፣ ከሲኦል ፍርሃት ድነናል፣ ከኩነኔ አምልጠናል፣ ከእግዚአብሔር ቁጣ ድነናል። መዳንና ማምለጥ አለበት ክርስትና ውስጥ። ነገር ግን እዛ ጋር አያቆምም። የክርስትና ህይወት ያንን ያመለጥንበትን የዳንበትን ህይወት እለት እለት በኑሯችን የምንገልጥበት ህይወት ነው። ያንን ሪፍሌክት የምናደርግበት ህይወት ነው። አንዳንድ ሰዎች በክርስትና ውስጥ የሚገኘው በክርስትና ማዕቀፍ ውስጥ የሚገኘውን ኃላፊነት ይሸሻሉ። ስለዚህም ማመን በቂ ነው፣ መኖር አትገደድም እንደማለት ያለ ንግግር ለመናገር ይሞክራሉ። በቃ እመን ኑር፣ በቃ ፍሪ ነፃ ሆነ ኑር
ብለው ይላሉ። ነገር ግን አምነን የዳንበት ህይወት እኛን በብርሃን መመላለስን ይጠይቃል። በአዳም ያጣነውን ህብረት በክርስቶስ ተመልሶልን ከእግዚአብሔር ጋር ህብረት አድርገናል፣ ከአብ ጋር ህብረት አድርገናል። በክርስቶስ ኢየሱስ ምክንያት ወደ ቀደመው ክብራችን ተመልሰናል። በኤደን ገነት ሉዝ ያደረገውን የሰው ልጅ ያጣውን እንደገና አግኝተናል። በዚህ ህይወት ደግሞ ያንን ክብር መግለጥ የጥሪያችን አካል ነው። ያንን የተመለስንበትን ያንን ወደ ቀደመው ክብር የተመለስንበትን ብርሃን ሪፍሌክት ያደረገን እንሄዳለን። እምነታችን የምንለው ብቻ ሳይሆን የምንኖረውም ጭምር ነው። የምንለው ክሌም የምናረጋው ብቻ አይደለም፣ የምንኖረው ነው፣ የምንገዛለት ነው፣ ራሳችንን የምናስማርክለትም ነው። ሁለተኛው ይሄ ጤናማው ክርስቲያናዊ ህይወት በብርሃን መመላለስን ብቻ አይደለም የሚጠይቀው፣ ከኃጢአት መመለስን ይጠይቃል። ይሄ continual confession ይጠይቃል። መመለስ እኛ እንግዲህ ኃጢአት የለብንም ብንል ይላል የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ካለ በኋላ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። እንግዲህ አንድ ጤናማ የሆነ ከእግዚአብሔር ጋር ህብረት ያለው በክርስቶስ ኢየሱስ አማካይነት ከእግዚአብሔር ጋር የታረቀ ሰው አንዱ ምልክት መመለስ መቻሉ ነው፣ መጸጸት መቻሉ ነው፣ 180 ዲግሪ መዞር መቻሉ ነው፣ ኃጢአትን መጸየፍ መቻሉ ነው፣ ኃጢአት በሰራ ጊዜ መደንገጥ መቻሉ ነው፣ በኃጢአት መኖር አለመቻሉ ነው። አንድ ሰው እውነተኛ ክርስቲያን ከሆነ በኃጢአት አይኖርም። በቃ ኑሮዬ ነው ብሎ ተደላድሎ ጭቃ ውስጥ እዛው ዘፍቆ አይቀመጥም። ይደነግጣል፣ ይጸጸታል፣ ይመለሳል፣ ይናዘዛል። እንግዲህ ይሄ እኛ ፍጹም አለመሆናችንን የሚያሳይ ነው። እንግዲህ መናዘዝ የሚለው ነገር ፍጽምና ጋር ገና አልደረስንም። እውነተኛ ክርስትና ከባህሪ ለውጥ ያለፈ ነው። መጥፎ ሰው ነበርን አሁን መልካም ሰው ሆነናል ብለን የባህሪ ለውጥ ማምጣታችንን ብቻ የሚያሳይ አይደለም ክርስትና። በእርግጥ የልጁን መልክ ወደ መምሰል የምናድግበት ህይወት ነው። ልንወድቅ ልንነሳ እንችላለን። ወደ ምሉእነት ያደግን ስለሆነ በክርስትና ህይወታችን የእድገታችንን ልክ ነው የምንኖረው። እንደ ጨቅላም ደግሞም እንደ በሳልም ያደግን በሄድን መጠን ወደ ክርስቶስ ፍጹም ሙላት እስክንደርስ ድረስ ራሳችንን ያነጽን እንገነባለን፣ እንሰራለን። ኦቨርናይት በቃ እንትን የፐርፌክሽን ውስጥ ላንደርስ እንችላለን። ወገኖቼ ሆይ ይሁን እንጂ በኃጢአት ድንገት ብንወድቅ እውነተኛ ጤናማ ከክርስቶስ ጋር የሚተዋወቅ ከሱ ጋራም ጤናማ ህብረት ያለው ሰው ምን ይሆናል? ይጸጸታል፣ ይደነግጣል፣ ይመለሳል፣ ይናዘዛል፣ አይለማመድም። የኃጢአትን ኑሮዬ ብሎ እዛ አይኖርም። ኃጢአት በቀላሉ እንዲሁ በቀላሉ ውጫዊ አለመታዘዝ ነው ብለን የምንተወው አይደለም፣ ውስጣዊ ምኞትም ጭምር ነው። ኃጢአት ተግባር ብቻ አይደለም። ለተግባር የሚያነሳሳን ገና በውስጣችን የምንመኘው ምኞት፣ የምንፈልገው ፍላጎት ራሱ ኃጢአት ነው። ስለዚህ ገና በምኞት ደረጃ እንቀጨዋለን፣ እንመለሳለን፣ እንደነግጣለን። በኃጢአት ልምምድ ደንዝዘን አእምሯችንን፣ ስነልቦናችንን ምንድነው ይሄ ህሊናችንን አደንዝዘን በዚያው አንኖርም። አንዳንድ ሰዎች በቃ ጽንፈኛ ዘረኝነት ውስጥ፣ ጽንፈኛ ጥላቻ ውስጥ፣ ቂም በቀለኝነት ውስጥ
ራሳቸውን እዚያው ከተው ይኖራሉ ወይራስ ክርስቲያን ነኝ ይላሉ ክርስትና ቅዳሜና እሁድ ወይም ደግሞ ቸርች ስንመጣ ብቻ የሚገለጥብን ህይወት ሳይሆን በየትኛውም ኑሮ ህይወት ጉዞ እርምጃ መውጣት መግባት መቀመጥ መነሳት ውስጥ የሚታይብን ነው ስለዚህ ድንገት ኃጢያት በሮቻችንን ሊያንኳኳ ይችላል ደንግጠን መመለስ መናዘዝ ከኃጢያት ተራ ራሳችንን ማውጣት እንድንችል ጥሪ ያደርጋል በመሆኑም ሁሌም የሚታረም የሚመለስ የሚጸጸት ከእግዚአብሔር ጋር ትክክለኛ መንገድ አብረን እየሄድን አለመሆናችን ሲሰማን ሁሌ ወዲያው መመለስ መታጠፍ መቻልን ይጠይቃል ክርስትና በብርሃን መመላለስን ይጠይቃል ድንገት ደግሞ ከዛ ብርሃን ተጠላልፈን ተንገዳግደን ከሆነ ደግሞ መመለስን ይጠይቃል መናዘዝን ይጠይቃል እንግዲህ ዛሬ ማካፈል የፈለኩት አንደኛው ክርስቶስን በግል ህይወታችን አውቀነው እርሱ የህይወት ቃል እንደሆነ እርሱ የዘላለም ህይወት እንደሆነ አውቀነው ከርሱ ጋር ጥሩ ሪሌሽንሺፕ ፈጥረን ከዛ በኋላ ከቅዱሳን ጋር ፌሎሺፕ ፈጥረን ከሆነ ያ ጤናማ ክርስትና እኛን በብርሃን እንድንመላለስና ድንገት ደግሞ ወድቀን ቢሆን መመለስ ወይም መጸጸት እንድንችል የሚያደርገን ነው እግዚአብሔር ትክክለኛውን ክርስትና በእግዚአብሔር ፊት እንድንኖር ሁላችንንም ይርዳን በሰማነው ቃል እግዚአብሔር ይባርከን አጭር ጸሎት አድርጌ ጨርሳለሁ የዘላለም አባት እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን በጌታችን በኢየሱስ ክርስቶስ ስም ክብርና ምስጋና ላንተ ይሁን በዚህ በመጨረሻው ዘመን እግዚአብሔር አምላካችን ሆይ ሰዎች አንተን ያገለለ አንተን ከማዕከልነት ያወጣ አንተን ከመሰረትነት ያወጣ ህይወት እየኖሩ በፌሎሺፕ ሰበብ እግዚአብሔር አምላካችን ሆይ በቤተክርስቲያን መሰባሰብ ሰበብ እግዚአብሔር አምላካችን ሆይ ብዙ የሆኑ ያሉበት የመጨረሻው ዘመን ላይ ነው ያለነው ጌታ አምላካችን ሆይ ባክህን ክርስቶስን በግላችን በትክክል አውቀን እርሱ የህይወት ቃል እንደሆነና እርሱ የዘላለም ህይወት እንደሆነ ተረድተን ከሱ ጋራ ኤክስፒሪየንስ ኖሮን እግዚአብሔር አምላካችን ሆይ የግል ቁርኝት ተሰሰር ግንኙነት ኖሮን እግዚአብሔር አምላካችን ሆይ ክርስትናችንን በሱ በክርስቶስ እንድንመሰርት በጌታ በኢየሱስ ስም እርዳን ጌታ ሆይ ደግሞ ከቅዱሳንም ጋር የሚኖረን ህብረት ከአብ ጋር ከክርስቶስም ጋር እንደሆነ ተረድተን እግዚአብሔር አምላካችን ሆይ ለዛ ህብረት በዛ ህብረት ውስጥ ጌታ ሆይ አንተ መገኘትህን አንተ ህልውናህን ማኖርህን አውቀን እግዚአብሔር አምላካችን ሆይ ካንተ ጋራ የሚሆን የተጋመደ የተሳሰረ የጠበቀ ህብረት ፈጥረን እግዚአብሔር አምላካችን ሆይ እንድንጓዝ እርዳን ክርስትና የሚጠይቀውን ህይወት በብርሃን መኖርን እግዚአብሔር ሆይ ድንገት ደግሞ መሳሳት ቢኖርም መመለስን መጸጸትን እግዚአብሔር አምላካችን ሆይ ክርስትና እንደሚፈልግብን ተረድተን ያንን አይነት ህይወት አንተ የምትፈልገውን አይነት ህይወት በፊት እንድንኖር በጌታ በኢየሱስ ስም እርዳን ሁሉ ላንተ ክብርና ደስታ ይሁን ስለሰማህን ሁሌም ስለምትሰማን ክብር ላንተ ይሁን እንወድሃለን ከፍ እናረጋለን በጌታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን ጌታ እግዚአብሔር አብዝቶ ይባርከን እግዚአብሔር አብዝቶ ይባርካችሁ ታግሳችሁ ስለሰማችሁኝም እጅግ አመሰግናለሁ ብሩካን ሁኑ አሜን